አሰላሙ አለይኩም ወራህመቱላሂ ወበረከቱ። የተከበራችሁ የተወደዳችሁ ውድ የቻናሌ ተከታታዮች የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ደህና ነኝ እኔ አልሐምዱሊላህ። ውዶች ይበያላችሁ በየለም ደረጃ ሰላማችሁ ብትርፍ ይበልልኝ። እንዴም ክርስቲያን ልጆች ሰላም ብያለሁ ውዶች። እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው ውዶች። ሰብስክራይብ አድርጉ በቀንነት ማለት ነው። ዛሬ ይዤላችሁ የመጣሁት ውዶችዬ ለኔ ጠቀመኝ ለእናንተ ከጠቀማችሁ ነው። በነገራችን ከጠቀማችሁ ለኔ ጠቅሞኛል፣ ለእናንተ ከጠቀማችሁ ነው። ዛሬ ቲክቶክ ላይ የሆነ ቪዲዮ አይቼ በጣም ነው ያዘንጉት። ወላሂ ነው የምላችሁ። አንዳንድ ጊዜ ወላሂ እኔ እንጃ። በነገራችን ላይ ውዶች አሁን ረመዳን ነው አውቃለሁ፣ ስራ ይበዛል፣ ነጭ ዕቃ ይመነችካል እያላችሁ ክሮሎክስ አንዳንዴ ብርጭቆ ክሮሎክስ እየገለበጣችሁ ማለት ነው እጃችሁን ለቅሳ አታቁስሉ ማለት ነው። ወላሂ ደግሞ በክሮሎክስ የምታጥቡ ዕቃ ከሆነ ደግሞ ግላስ ልበሱ ማለት ነው። በቃ በተለይ ጄፍ አሁን ላይ ጋዙ ይቆሽሻል። ጄፍ ምናምን ተጠቀሙ። ጄፍ ምናምን ስትጠቀሙ ማለት ነው ጄፉ እጃችሁን ቆርጥርጥርጥ ነው የሚያደርገው ማለት ጄፍ በነገራችን ላይ በጣም ኬሚካሉ በጣም ከባድ ነው። ከክሮሎክስ የበለጠ ነው ጄፍ ማለት ነው። ኬሚካሉ በጣም ከባድ ነው ማለት ነውና እሱን የምትጠቀሙ ልጅ ምናምን ተጠንቀቁ፣ ራሳችሁን ጠብቁ። ሀቂቃ ራሳችሁን ጠብቁ። ምን ነው እናንተ በመሪያሞቻችሁ ራሱ አልገዛም ካላችሁ የራሳችሁ ግዞ ብራችሁ እናንተ ስኖሩ ነው ሁሉም ማለት ነው። ብር ብታስቀምጡ ምን ብትሉ መጀመሪያ እናንተ ትኖሩ ነው። እናንተ ስኖሩ ነው ማለት ነው። መጀመሪያ ራሳችሁን ጠብቁ። ሀቂቃ ልጅ በሉት ባል በሉት ምን በሉት ራሳችሁን ትችሉ ነው የሚወዳችሁ። ሀቢብቲ ራሴን ትጠብቂ ነው የሚወድሽ ባልሽ ራሱ የኔ ቆንጆ እና ለኔ በጣም በነገራችን ላይ ከ6 ዓመት በላይ ነው ይሄን ነገር የምጠቀመው ማለት ነው። አሁን አይደለም የምጠቀመው ከ6 ዓመት በላይ የምጠቀመው ይሄ ቫዝሊን ሎሽን ማለት ነው። በጣም አሪፍ ነው። ኢትዮጵያ በነገራችን ላይ ይሄ 550 ብር ነው ማለት ነው። እዚህ ደግሞ ኑስ ዲናር ነው መሰለኝ ማለት ነው በዚህ በኮይቲ ማለት ነው። እና እኔ ወላሂ ባለፈው እንደመጣሁ ማለት ነው ይሄ ጄፉን እንደዚህ ጋዝ ታጸዲያ በጣም አንጠጣኝ በጣም እንዲሁ እናሳከከኝ በቃ ታከው እንደገና ሴት አሁን ግን ደህና ሆነልኝ አልሐምዱሊላህ ማለት ነው። ከዛ ሴትዬን ፎቶውን አሳየዋትና እንደዚህ ያለ አምጪልኝ ያልኳት ማለት ነው። ከዛ ወዲያው አመጣችልኝ ማለት ነው። አልሐምዱሊላህ አላህ ይስጣ ማለት ነው። እኔ ግን ብርንች ብያን ነበር ታዩ ችግር የለም ማለችኝ። አመጣች ሀዲያ ነው አለችኝ። አላህ ይስጥሻልኳ ማለት ነው። ይሄን ብትጠቀሙ ይሄ በጣም አሪፍ ነው ውዶች። ይሄማን ይጠቅማችኋል ወላሂ ነው የምላችሁ። እኔ በጣም ነው የጠቀመኝ እና ይሄን ተጠቀሙ። እናንተ ወላሂ እኔ ለራሴ አላወጣም ምን እንደዛ አልልም ማለት ወላሂ እንደው ውዶችዬ ብር ወላሂ ለአዚም ለራሳችሁ ካልሆነ ድብን ብሎ ይቀር ሀቂቃ ማለት ነው። ወላሂ በስራ ቢሆን ብር በመቋጠር ቢሆን ስንቱ ወላሂ የትየለለ ሄዶ ነበር ማለት ነው። ግን ሀቂቃ ማለት ነው እንደው ማለት ታካማች ታላለው ረብ العالمين እንዲሁ ካላካማችላችሁ እናንተ ስለቋጠራችሁት እናንተ ይሄን ስለገዛችሁ ምንም የሚቀንስ ነገር የለም ማለት ነው። ወላሂ ማለት ነው። ይሄን የባዚ ነው። ይሄን አሁን የማይጠቀም የለም፣ ሁሉም ሰው ይጠቀማል ማለት ነው። ይሄ ራሱ ማታ ስራችሁን ትጨርሱ ምናምን ይሄ ራሱ በጣም አሪፍ ነው ማለት ነውና ይሄ ሆኖ ደግሞ ሌላ አለ በጣም ሽታ ያለው ማለት ነው። አሁን ለኔ ላላርጂክ አለብኝ ማለት ነው። ላላርጂክ ስላለብኝ እኔ ያ መጠቀም አልችልም። በጣም ላላርጂክ የሚያመኝ ማለት ነው። ይሄ ግን ይመቸኛል ማለት ነው። ይሄን ተጠቀሙ። በተለይ ይሄ ማለት ነው። አሁን እነዚህ ሶስቱን ቅቅል አደረግና ማለት ነው። ይሄ ከኢትዮጵያ ነው የመጣው በነገራችን ላይ አልቆ ነው ማለት ነው። ኢትዮጵያ ነው። ይሄ ራሱ በጣም ቆንጅዬ ነው ማለት ነው። ከምንም በላይ ማለት ነው። እኔ በጣም ነው የምወደው ይሄን ራሱና ይሄንን ቫዝሊኑን ማለት ነው። ይሄንን ሶስቱን በአንድ ቅልቅል አደረግና ማለት ነው። ከዛ እዚህ ውስጥ አቀላቅለዋለሁ ሎሽኑ ቫዝሊኑ ውስጥ ማለት ነው። ከዛ ስራ ተጨርስ ቋንጠር እያረው ቀብት ነው ማረገው እኔ ማለት ነው። ከዛች ማሻአላህ ነዓማ ይሆናል ማለት ነው። አያችሁ ስራ እዚህ ቤት ወላሂ እኔ ልንገራችሁ 24 ሰዓት በላይ የምሰራው ማለት ነው። ሀቂቃ ማለት ነው የምላችሁ ጠዋት ቢያንስ ለምሳሌ ስንት ሰዓት ጠዋት እነሳለሁ መሰላችሁ? 9 ሰዓት እነሳለሁ። ማታ ስንት ሰዓት እተኛለሁ? 3 ሰዓት እተኛለሁ። 3 ሰዓት 4 ሰዓት እተኛለሁ ማለት ነው። ያንን ሁሉ ግን እጅ ከውሃ ይወጣ በቃ ምን ልበላችሁ እንደዛ ሆኖ ራሱ ማለት ነውና ይሄን ነገር ከተቀሙት ወላሂ ተጠቀሙት ወቶችዬ እና ራሳችሁን ጠብቁ። መጀመሪያ ራሳችሁን ጠብቁ። ወላሂ ራሳችሁን ተጠብቁ ነው ሁሉም ነገር የሚከማቸው። እናንተ ስለቋጠራችሁ ታከብሩ መቼም አከብሩም። ሲጀመር መቼም አይከበርም። እንዲሁ በአሁኑ ጊዜ አከብራለሁ ማለት ራሱ ያው ህልም አይከለከልም እንጂ አይከበርም። ግን ህልም አይከለከልም። እኔም አሁን አከብራለሁ ላለሁኝ መኪና ገዛለሁ ማለለው ነገር የለም ግን
በፍጹም አይከበርም። እንዲሁ በአንድ ፊቱ ኢትዮጵያ መኖር ነው አሪፉ። ምክንያቱም ኢትዮጵያ ማለት ኢትዮጵያ ያለ ሰው በቃ ይሰራል፣ የሚቀመጥ ነገር የለውም። አለቀ። ደስ የሚላችሁ ማለት ነው የነገን እንጂ የዛሬን ታበላ ለነገ ደግሞ አለ ነው የሚለው። ጫት የሚቅሙት አብዛኛውን ጫት የሚቅሙት ማለት ነው ምን ይላሉ መሰላችሁ? የነገ ማን ለዛሬ ጫላ አምጣ ይላሉ። ያ ጫላ ይመጣል፣ ይቃማል፣ ለነገው ደግሞ ዱዓ ይደረግበታል። እና ለማንኛውም ይሄ ጦርነት እንደዋን ድብልቅልቅልቅ ወይ ባለ በአንድ ፊት ማለት ነው። ሀዛ አለ ቆርጣ ደንግጥ ሁሉም አረብ ሀገር ጦርነት ውድም ካለ የመዲያም ቅመም ሀገሯ ተገባች። እዚህ ልሂድ አትልም። አርፋ ቆጭ ሰብስብ ብላ ማለት ነው። ሀቂቃ ማለት ነው። እንደዛ ነበረ። እኔ ደግሞ ማለት ነው እንዲሁ ንገራችሁ ሳይኔ ባጠገብ እየጠቆረ ማለት ነው። እዚህ ጋር እየጠቆረ ነው። በጣም አስቸገረ ወዶች እንደው እዚህ ጋር ያያችሁት ላኢላሀ ኢለላህ። ዶክተሩ ግን አንድ ጊዜ አሞኝ ሂጅ ማለት ነው እንቅልፍ ነው ብሎኛል። እንቅልፍ በደንብ ብትተኝ 8 ሰዓት 7 ሰዓት ብትተኝበት ወትራሹ ጠፋላ አለ። እዚህ ቤት ደግሞ እንቅልፍ ይናፍቃቸዋል። 4 ሰዓት ነው የምተኛው። 4 ሰዓት ከተኛው በቀኛ መጀመሪያ ምን አውቃለሁ ስለምሰጋ ማለት ነው። እና ደግሞ ዛሬ የመጣሁ በሸቃላ ሻርቤ ነው ማለት ነው። እቺ ሻርቤ እናንተ ይዛሽ ሲዩ ሽቶ ወላሂ አልጠፋም። ሽቶ ቀብተኛ የሆነች አረብ ማለት ነው አለ ወላሂ እስካሁን ትናንትና ነው ጀር ጠልሕሎ እያለች ማለት ነው። ታስቀኝ ማለት ነው። እና እምላችሁ ይሄን ነው። ራሳችሁን ጠብቁ፣ ራሳችሁን ተንከባከቡ። እጃችሁን ልክ የከረምት ያዘባ እንደሚጠፈጥፍ ሰው እጃችሁ አይቆርፍድ። ሀላት በብራችሁ ቢሆን ግዙ። አንገዛም ተሏችሁ አረቦቹ። ራሳችሁን ጠብቁ። ለራሳችሁ መጀመሪያ ለራሳችሁ ኑሩ። ልጅም ቢኖራችሁ ባልም ቢኖራችሁ ለራሳችሁ ኑሩ። መጀመሪያ የሴትዮ ልጅ እንደሆነ ያኔ እንትን እስከሚለው ድረስ ነው።